እንዴት ናችሁ? ይሄንን ቆንጆ ዳቦ ድጋሚ ይዤላችሁ መጥቻለሁ። በቀደም የሰራሁት ቪዲዮ ላይ ገዝተሹ ቢሆንስ ስትሰሪ ያሳየን ቪዲዮን ብላኝ ነበር። አንድ ኮሜንት አግኝቼ ነበረ እና ይኸው ሰርቼዋለሁ። ግን በሌላ ቅርጽ ነው የሰራሁት። እንደነገርኳችሁ የፈለጋችሁትን አይነት ቅርጽ ማስያዝ ትችላላችሁ ብያችሁ ነበር። የተጠቀምኩት ግን አንድ አይነት ነገር ነው። ይሄው እንደዚህ ቆንጆ ነው። በጣም ምንም አያያዝም አይጣበቅም። በጣም ከገበያ እንደሚገዛው እንደውም የበለጠ ነው። ቴስቱም ደስ ይላል። እና አሁን ወደ አሰራሩ አሳያችኋለሁ ማለት ነው። ይሄንን ቆንጆ ዳቦ አብረን እንሰራለን ማለት ነው። ኦኬ፣ እዚህ ጋር እንደነገርኳችሁ ሞቅ ያለ ወተት አድርጌያለሁ እና እርሾ እናደርጋለን። እዚህ ላይ እርሾ እናደርጋለን። ይሄ ስኳር ነው። ስኳር ትንሽ አደርጋለሁ። ስኳር ማትፈልጉ ከሆነ ግን አለማድረግ ይቻላል። ስኳር እናደርጋለን። ከዛ አንድ እንቁላል ብያችኋለሁ። አንድ እንቁላል ነው የምናደርገው። ብዛቱ ምንም ያክል ብታደርጉ አንድ እንቁላል ይበቃል። ይሄንን አንድ ላይ እናዳርሰዋለን ማለት ነው። ከዛ ጨው እንጨምራለን። ትንሽ ጨው። ከዛ ቬጅቴብል ኦይል ካለ ወይ ደግሞ ሜልት የሆነ በተርም ካለ ይሆናል። የቀለጠ ቅቤም ካለ ይሆናል። እነሱ እናደርጋለን። ከዛ በቃ ዱቄት እናደርጋለን። ከዛ ማብካት ነው። ማሽን ካላችሁ በማሽን ከሌላችሁ በእጃችሁ። ግን አሁን በእጄ ነው ያቦካሁት። ውጤቱ አንድ አይነት ነው። በማሽንም ሆነ በእጅ ምንም ለውጥ የለውም። ወተት ዱቄት ካነሳችሁ መጨመር ትችላላችሁ። እኔ እዚህ ጋር ትንሽ ጨመር አድርጌያለሁ። ከዛ እናስቀምጠዋለን ኩፍ እንዲል ማለት ነው። አሁን ከተወሰነ ደቂቃ በኋላ ኩፍ ይላል። አንድ 40 ደቂቃ እንደዚህ እንደምታዩት እንደዚህ እናስተካክለዋለን። ከዛ መንጋግርበት እቃ ላይ ቅርጽ አስይዘን በቃ አስቀምጥ ነው። እንደገና ኩፍ እንዲል እዚህ ጋር የቀለጠ ቅቤ ነው የቀባሁት። ዘይትም ካላችሁ ይሆናል። ምንም ችግር የለውም። ባስቀቡትም አይዝም። እንዲህ አይነት ፓን ከሆነ የምትጠቀሙት ባስቀቡትም አይዝም። ኤኒዌይስ ግን ለማንኛውም መቀባቱ ቆንጆ ነው። ከዛ ሊጡን በምትፈልጉት አይነት ቅርጽ ከፈለጋችሁ እንዳለ እንደ ድፎ ዳቦ መጋገር ትችላላችሁ። እኔ 4 ቦታ ነው ማድረገው ዛሬ ለቪዲዮ ፈጠን እንዲል። ቪዲዮ በጣም ረዝሞብኛል። ቺዝ አደርግበታለሁ። ቺዝ ማድረግ ትችላላችሁ ብያችሁ ነበር ባለፈው። እዚህ ጋር አንዱ ላይ ቺዝ አድርጌ ያሳያችኋለሁ። ውስጡ እንደዚህ አድርገን ቺዝ እናደርጋለን። በቃ በጣም ቀላል ነው። እንደዚህ አስተካክለን እናደርጋለን ማለት ነው። ይሄንን እናስቀምጠዋለን። ሁለተኛ ኩፍ እንዲል ትንሽ ደቂቃ እንሰጠዋለን። ቺዝ ነው ከላይ ያደረኩት። እዚህ ጋር ከላይ ቺዝ ከላይ ስታረጉ ክራንቺ ይሆናል። በጣም ደስ የሚል ቴስት ነው ያለው። ሞክሩት። ኦኬ፣ ይሄን ይመስላል እንግዲህ። ኩፍ እንዲል እናስቀምጠዋለን። ይሄው ከተወሰነ ደቂቃ በኋላ እንደዚህ ሁለተኛ ኩፍ ይላል ማለት ነው። ኦቨናችን 350 እናሞቃለን። እናስገባዋለን። 40-50 ደቂቃ ይበቃዋል። ይኸውላችሁ እንዴት ቆንጆ እንደሆነ።
ሬዲ ነው፣ ደርሷል ማለት ነው። በጣም ቆንጆ፣ በጣም ቀላል፣ በጣም የሚጣፍጥ ዳቦ መሞከር አለባችሁ። ይሄንን እርግጠኛ ነኝ ሞከራችሁታል አብዛኞቻችሁ፣ ግን ካልሞከራችሁት ፕሊስ ትወዱታላችሁ። እኔ እዚህ ጋር ቂቤ እቀባዋለሁ ከላይ። የማትፈልጉ ከሆነ ግን ማለመቀባት ይቻላል። የገበታ ቂቤ ነው ያረኩበት እኔ። ኦይልም ስፕሬይ ማድረግ ትችላላችሁ። እንደዚሁም ከፈለጋችሁት ምንም ችግር የለውም፣ ባትቀቡትም አሪፍ ነው። ያላችሁ ይህን የመሰለ ቆንጆ ዳቦ ቤት ውስጥ እንሰራለን ማለት ነው። አያችሁት እንዴት እንደሚያምር። ሻይ ታፈሉና በቃ በሻይ በቂቤም በበተር በሚልት እንደዚህ ማድረጋችሁ ቀብታችሁ መብላት ትችላላችሁ። በጣም ቆንጆ ነው። እኔ በጣም ነው የምወደው። ሁሌ ነው ቤቴ ውስጥ የምሰራው። ይሄን ይመስላል እንግዲህ። ኮሜንት ጻፉልኝ ከሞከራችሁት፣ ኮሜንት ጻፉልኝ። በሌላ ቪዲዮ እስከምንገናኝ እንግዲህ ሞክሩትና ኢንጆይ አድርጉ እና በእኔ በኩል ባይ